ማርያምን ታሳየኛለህ? ታሳየኝ። ማርያምን ተኩሷል። ሰማኛለህ? ማርያምን ዞር በላ። ታሳየኛለህ? ኖቤል አንዴ በእናትህ ቆይ፣ ታሳየኝ። አታቤል ለምን ነው የማታሳያቸው? አንድ ጥያቄ እዩዶ ዞር በላ። ሌላ ሰበብ አሁን ሌላ ነገር እንደዚህ ብላችሁ ነው የጠራችሁኝ። ኖቤል በዚህ መንገድ አይደለም እናንተ የምንለው። ሩታን ብታይ ደስ አይላትም በዚህ መንገድ። አንዴ እሺ በሉኝ። ይኸውልህ አንድ ነገር ስም አንተ ሲጀመር ይኸውልህ እሺ በሉኝ። በተረጋጋ ግንባርን ነው የምልህ። ግን መጀመሪያ አብርሃምን ፈልግ። ይኸውልህ አንቀት እናስተናግደው እኛ ስሜታችሁ ሳይገባኝ ቀርቶኝ እኮ አይደለም። ምንም አነሳው ነገር የለም። ይኸውልህ ሌላ ነገር ውስጥ ትገባለህ። የፈለኩትን አደርጋለሁ። እሱን ደግሞ አሳይሃለሁ። አንተ ሽጉጥ ይዘው እንዴት ነው አብርሃምን አሳየኝ ሲሉ ላሳያችሁ የምችለው? እስኪ ንገረኝ። በቃ ምንም ይፈጠር ነገር የለም። ለሰላምታው ነው የመጡት። ሰላም እኮ ስላላደረገ እረፍት ነው ቤት እኔ ሽጉጥ እንደያዘው አላውቅም። በቃ ሽጉጥ ይዘው አብርሃምን አገናኘኝ ሲሉ እንዴት ነው ማገናኘው? ለምን ደግሞ አታገናኛለህ? ለምን አገናኛቸው? ሰላም ሊፈጠር ነው። ልናወራው በምታረግበት አርገህ ታመጣዋለህ። ነው ቤት ነው ባንዴና እናዲ ግሙት ይገላል። ሰማኝ አረ በምታረግበት ይኸውልህ ሰማኝ። እናንተ ጭንቀት እኮ ይገባኛል።